الله كنبي كتزتيسم ولا منش نبي إبراهيم كواتوت للاسم مالش تمر زند ومن قوم موسى كموسى حزبوش مهكل أمة حزبوش علو يهدون بالحق بأونت سوچن ميمرو وبه يعدلون يفردون جزي بفرد فتحاوي يميهونو بفردون جزي بسو فتحاوي يميهونو وقطعناهم كموسى تكتاوش مهكل كفافلناچو 12 أسباطا أمما 12 أسباطا نجدوج أمما هزبوش عدرقن نجدوج ناچو إخوة يوسف እና ዩሱፍ አንድ ላይ 12 ናቸው ከዛ ሲወልዱ ሲዋለዱ ወደታቸው ወረዱት ናቸው አስባጠን ነገዶችና ኡመማ ህዝቦች አድርገን ወአውሐይና ኢላ ሙሳ ወደ ሙሳም መልእክትን አስተላለፈን ኢዝ ኢስተስቃሁ ቀውሙሁ ህዝቦቹ መጠጥን በጠየቁት ጊዜ ሰቃ አጠጣ ነው ኢስተስቃ ጠይ መጠጥን ጠየቀ ነው ጣይመ በላ ነው ኢስተጣመ ምግብን ጠየቀ غفر مارنو استغفر مهرة طيق عسين وطاو للطلب لال إذ استسقوا قومه هزبوچو متطن بطيقوت غزي بسينا برها الله ان يضرب بعصاك الحجر አጠገብ ያለውን ድንጋይ በተአምራዊው በትርህ ምታው በማለት فانبجست فلقች ማለት ነው فانفجرت منه ከዛ ድንጋይ 12 عينا 12 ምንጮች ፈለቁ قد علم كل اناس ሰዎች ሁሉ በጎሳ ተከፋፍለው 12 ነገድ ናቸው በየጎሳ መሪዎቻቸው መሽረበሁ መጠጫ ቦታቸውን አወቁ መሪያቸው ተቀደመ ተከተሉ وظللنا عليهم الغمام በእነሱም ላይ ዳመናን አንጣለልን وانزلنا عليهم المن وللا مارن والسلوى يبراري وف سلوى يتباله يجنت براري وف يسونم سغا አወረን ከሰማይ كلوا من طيبات ما رزقناكم ከለገስናችሁ መልካም ነገሮች ብሉ አልናቸው ግን ልዋጭን ፈለጉ የምድር ተራን ነገር وما ظلمونا لواچن በመፈለጋቸው እኛን አልበደሉንም ولكن كانوا انفسهم يظلمون ግን ራሳቸውን የሚበድሉ ሆኑ ይላል وإذ قيل لهم لنسم በተባለ ጊዜ اسكنوا هذه القرية ይህችን መንደር መኖሪያ አድርጓት ኑሩባት ቤተ المقدس ነው وكلوا منها حيث شئتم ከሷም ከፈለጋችሁበት አቅጣጫ ብሉ በሲሳይ በፍራፍሬ የተሞላች ነች ወቁሉ ሒጣቱን ወደ በር ስትገቡ ለወንጀላችን ሒጣ ማለት ይራገፍ ወንጀላችን በሉ ወድኹሉል ባበ ሱጀደን ወደ በሩም ስትገቡ በግንባራችሁ የተደፋችሁ ለአላህ ሆናችሁ ግቡ ተባሉ ካረጋችሁ ነግፍር ለኩም ኸጢአቲኩም ኃጢአቶቻችሁን ወንጀሎቻችሁን እንምርላችኋለን ሰነዚዱል ሙህሲኒን አሳማሪዎችን ያላህን ትእዛዝ ፈጻሚዎችን መልካም ነገርን እንጨምርላቸዋለን ብሎ አላህ ቃል ገባ ግን فبدل الذين ظلموا እነኛ የበደሉ የሆኑት ሰዎች ለወጡ منهم ከነርሱ ቀውለን ቃሊቱን በደለ ነው የሚለው ለወጡ غير الذي قيل لهم ለነሱ ከተባለው ውጪ ለዚህ ምህረትን ጠይቁ ሲባሉ የጠየቁት ሌላ ሐበቱ من شعير አሉ በግንባራችሁ ተደፍታችሁ ግቡ ሲባሉ በመቀመጫቸው ሚንፋቀቁ ሆነው ገቡ فارسلنا عليهم رجزا من السماء اي عذابا ከሰማይም ቅጣትን አወረድንባቸው بما كانوا يظلمون ይበድሉ በነበሩት ምክንያት ወስአሉሁም እነኝኑ ባጠገብህ ያሉት የነሱን የልጅ ልጆች ደግሞ ጠይቅ እስኪ አኒል ቀርየቲ ስለዛች መንደር التي كانت حاضرة البحر ከባህሩ አጎራባች የነበረችውን بقرب البحر ማለት ነው በባህሩ አጎራባች ይሄ ባህሩ ቀልዙም ይሉታል መንደሪቱ አይላ ትባላለች ይች አይላ የተባለችው መንደር የምትገኘው በጡር ተራራና በኦርዶን መካከል ነው መንደሪቱ አይላ ትባላለች
በጡር ተራራ እና በኦርዶን መካከል في ارض فلسطين ባህሩ አካባቢ የምትገኝ መንደር ነች አይላ ትባላለች የዛች ነዋሪዎች ናቸው እነኚህ ነዋሪዎች ቅዳሜ አሳ አታጥምዱ ተባሉ ግን አልሰሙም ወስአሉሁም عن القريه التي كانت حاضره البحر اذ يعدون في السبت يتجاوزون حدود الله ማለት ነው ነሱ በቅዳሜ ዕለት ለአምልኮት ለዒባዳ የተለየ ተخصص ነው አታጥምዱ ሲባሉ አጠመዱ የሆነውን ነገር አውሳ اذ تاتيهم حيتانهم لا تنكلوا ደግሞ ሱብሃንአላህ አላህ በሱረቱል ማኢዳ እንዳለው ተናሉሁ አይዲኩም ወሪማሁኩም እጆቻችሁና ጦሮቻችሁ በቀላሉ በሚያገኙአቸው ያአደን አራዊት አላህ ይፈትኗችኋል حرم ኢህራም ላይ ስትሆኑ ብሏል እስቲ አላህን በገይብ ማን ነው የሚፈራው ይሄንን አላህ ሊፈትን ከዛን አላህ ምን አደረገ ኢስታቲሂም ሒታኑሁም አሳዎቻቸው يوم سبتهم በቅዳሜ ዕለቶቻቸው ሹርዓን የተኮለኮሉ ሆነው ይመጣሉ የተኮለኮሉ ሆነው ዳር ላይ በእጅ መያዝ የሚቻልበት ቀድር ያህል ويوم لا يسبتون ዕለታቸው ቅዳሜ በማይሆንበት ዕለት لا تأتيهم አትመጣም ያኔ ጥርግ ብሎ ደግሞ ባህር ውስጥ ይገባሉ ወይ كذلك نبلوهم በእንዲህ መልኩ ፈተናቸዋለን بما كانوا يفسقون እነሱ ያፈነግጡ የነበሩ በመሆናቸው ታዲያ ነብዩ አለ እነሱ አታጥምዱ ተብለዋል ሰዎች በሶስት ተከፈሉ አንደኛ ወንጀሉን የሚሰሩ الذين يباشرون المعصيه ሁለተኛ الذين يأمرون بالمعروف وينهون عن المنكر ሶስተኛ መሃል ሰፋሪ ነው ወንጀል አይሰራም በመልካም አዝም ከመጥፎ አይከለክልም እንደውም አምር ቢልማዕሩፍ ነህይ አኒል ሙንከር ላይ የተሳተፉትን ለምንድነው ማተዋቸው ወትሩኩል ኸልቀ ለልኻሊቅ እንደሚሉት አይነት በሶስት ተከፈሉ አላህ በመልካም ያዙትን ከመጥፎ የሚከለክሉትን ነጃ ወጣ እነኛን ወንጀል ላይ ያሉትን ሰዎች ሲደመር እነኛ ወንጀል ያዩ የማይከለክሉትን አጠፋቸው ግን የነኚህ ቂያ ማለት በሚቀሰቅሳቸው አላህ ይቀሰቅሳቸዋል አላንያቲም ተብሏል አለበለዚያ የዱንያ በላ አይለይም እነኛ እንደውም መስኽ ነው አላህ ያደረጋቸው ለወጣቸው ስለዚህ ቂረደተን ኻሲኢን إذ قالت أمة منهم كنسونو كفيل شفروج بالو جزي لما تعظون لمندنو متمكروت قوما الله مهلكهم الله أطفياتشو يهونن هزبوج لم تمكر الله أطواتشوم أو معذبهم عذابا شديدا وي برتو قطعتنا الله ميقطعاتشون هزبوج لمندنو እናንተ ማተዋቸው እንደፈለጉ ይሆኑ قالوا بلو الذين يأمرون بالمعروف وينهون عن المنكر معذرة إلى ربكم ጌታችሁ ዘንድ ወንጀል ሲሰራ የኔ ህግ ሲጣስ ምን ታደርጉ ነበር ሲል ምክንያት ይሆነን ዘንድ ነው ማምለጫ ማዕذረተን ኢላ ረቢኩም ወለዓለሁም የተቁን የጻፈላቸው እንደሆነ ደግሞ አላህ ይጠነቀቁም ዘንድ ነው ፈለማ ነሱ እነኛ ወንጀለኞች በዘነጉ ጊዜ ማذكሩ به የተገሰጹበት የተመከሩበትን ነገር አንጀይና الذين ينهون عن السوء ይሄን ነው አላህ የተናገረው አንጀይና الذين ينهون عن السوء እነኛን ከመጥፎ ነገር የሚከለክሉትን ነፃ ወጣን ይላል واخذنا الذين ظلموا እነኛ በዳዮቹን በደል ሁለት ነው አንደኛ ሙባሸረቱ المعصيه ሁለተኛ السكوت عن المعصيه እነኛ የበደሉትን بعذاب بئيس በክፉ ቅጣት ጨበጥናቸው بما كانوا يفسقون እነሱ ያፈነግጡ የነበሩ በመሆናቸው ይላል